ስራ ማመልከቻዎች እንግዲህ በብዛትና በጥራት የማመልከት ሁኔታ የስራ የማግኘት እድላችንን ይወስነዋል። ኤአይ ደግሞ በዚህ ጉዳይ የተለመደውን አሰራር በብዙ እጥፍ ያፈጥንልናል። ዛሬ ከኔ ጋር ከሆናችሁ እንዴት ኤአይ እና ፕሮጀክትስ የክላውድ ኤአይ ፕሮጀክትስ በመጠቀም ከተለመደው አሰራር በብዙ እጥፍ እንዴት አድርገን ማመልከቻዎችን ማስገባት እንደምንችል አብረን እናያለን። አብራችሁን ቆዩ። እንግዲህ ስራችንን ለመስራት የሚያስፈልጉን ነገሮች የሚከተሉት ናቸው። አንደኛ ክላውድ ኤአይ ያስፈልገናል። ይህም ከክላውድ ዶት ኤአይ እንገባ የምናገኘው ይሆናል። ይህም እንደምታዩት በግራ በኩል የተለያዩ ፊቸሮች አሉት። በተለይ ፕሮጀክትስ የሚለው ውስጥ ነው የምንሰራው። ፕሮጀክት የመረጥንበት ምክንያት የስራችንን ማለትም የስራ ማመልከቻ ስራን እንደ አንድ ፕሮጀክት ወስዶ እሱን አውቶሜት ስለሚያደርግልን ነው። ሁለተኛ ደረጃ የማስተር ሬዚሜ ወይም ማስተር ሲቪ፣ ይህ ማለት የፕሮጀክት ውስጥ ሜሞሪ ውስጥ የምናስቀምጠው ዋና ሲቪያችን ያስፈልገናል። እንግዲህ ክላውድ ኤአይ ከዚህ ተነስቶ ነው እያንዳንዱን ስራዎች ቴይለር የሚያደርግልን ማለት ነው። በሶስተኛ ደረጃ የክላውድ ኤአይ ፕሮጀክትስን ኢንስትራክት የሚያደርግልን ወይም እንዴት አድርጎ ነገሮችን እንደሚፈጽም የሚያዝልን ኢንስትራክሽን ፕሮምፕት ያስፈልገናል። ይህም እንደምታዩት የስራ አሰራር ሂደቱን የሚዘረዝር ፕሮምፕት ነው። ይህንን ለማዘጋጀት በቀላሉ ክላውድ ኤአይ ቻት ላይ ገብታችሁ የምትፈልጉትን ፕሮጀክት ኦብጀክቲቭ ጎሉን ካስቀመጣችሁ በኋላ ኢንስትራክሽን ዶክመንት ስራልኝ ካላችሁት ራሱ ይሰራላችኋል ማለት ነው። ለምሳሌ ለመጠቀም ይህንኑ ዶክመንት አፕሎድ አደርግላችኋለሁ። ከዚህ ተነስታችሁ ይህንን በማስማማት ለራሳችሁ መጠቀም ትችላላችሁ። በአራተኛ ደረጃ የምናመለክተው የስራ ማመልከቻ ጆብ ዲስክሪፕሽን ያስፈልገናል። ይህንን ነው እንግዲህ ከሬዚሜ ወይም ከሲቪው ጋር በማስማማት የመጨረሻ አፕሊኬሽን የምናደርገው ማለት ነው። የሚያስፈልጉትን ነገሮች ካየን በኋላ አሁን በቀጥታ ወደ ፕሮጀክት ሴታፕ ነው የምንሄደው። ፕሮጀክቱን ሴታፕ ካደረግን በኋላ እያንዳንዱን ጆብ ዲስክሪፕሽን እያስገባን ሲቪዎቻችንን እና ከቨር ሌተሮቻችንን መጻፍ ይሆናል። ወደ ክላውድ ኤአይ ከመጣም በኋላ በግራ በኩል ፕሮጀክትስ የሚለውን ክሊክ እናደርጋለን። አዲስ ፕሮጀክት ለመፍጠር እዚህ ጋር ኒው ፕሮጀክት የሚለውን እንጠቀማለን። አዲስ ፕሮጀክት ስም እንሰጠዋለን። እዚህ ጋር ለእኔ ማይ ጆብ አፕሊኬሽን አሲስታንት ብየዋለሁ። በቀጣይ የፕሮጀክት ጎሉን እዚህ ጋር ዲስክሪፕሽን እንጽፋለን። በዚህ መሰረት ይህን ዲስክሪፕሽን እና የፕሮጀክት ኔሙን ካስገባን በኋላ ክሬት ፕሮጀክት እንለዋለን። ፕሮጀክታችን ተፈጠረ ማለት ነው። አሁን ከስተማይዝ እናደርጋለን ፕሮጀክታችንን። የመጀመሪያው ስራ ኢንስትራክሽን መክተት ነው። ፕሮጀክት ኢንስትራክሽን የምትለዋ እቺ ፕላስ ሳይኗን ክሊክ ስናደርግ ፊልድ ይሰጠናል። ፕሮጀክት ኢንስትራክሽን እንግዲህ የሚያገለግልልን ለፕሮጀክቱ እንዴት አድርጎ ነገሮችን እንደሚፈጽም የምናዝበት ነው። እዚህ ጋር ዲቴይል ኢንስትራክሽን አስገባበታለሁ። አሁን ፕሮጀክት ኢንስትራክሽኑን እዚህ ጋር አምጥቼዋለሁ። እንደምታዩት እዚህ ጋር ጆብ አፕሊኬሽን አሲስታንት መሆኑን ይገልጻል። እንደገና ማስተር ሲቪ አፕሎድ እንዳደረግኩ እና ከዛ ጋር እሱን እየተጠቀመ አፕዴት እንዳያደርግ እዚህ ጋር ያዘዋል። ለኢትዮጵያ ማርኬት እና አዲስ አበባ አካባቢ ላለ የስራ አፕሊኬሽን ሊሆን እንደሚችል እንዲያደርግልኝ ገልጻለሁ። እንዴት ደግሞ እዚህ ጋር ፐርፎርም እንደሚያደርግ የሚገልጻል። አንደኛ አፕሎድ በማድረግበት ጊዜ ወይም ፔስት በማድረግበት ጊዜ ጆብ ዲስክሪፕሽን ከዛ ሲስተሙ ከዛ ጋር አስማምቶ እንዲያቀርብልኝ የሚገልጻል። ቀጥሎ ምንም አይነት ፋብሪኬትድ የሆነ ኢንፎርሜሽን እንዳያስገባ ማለትም ከማስተር ሲቪ ላይ ከተጠቀሰ ውጪ እኔ ያልሆንኩትን እንዳይጽፍ። ይሄ በጣም ወሳኝ ነገር ነው።
ፋብሪኬትድ የሆነ ኢንፎርሜሽን እንዳያስገባ ጋርድ ሬል አስገብቼበታለሁ። ሁለተኛ የአጻጻፉ ደግሞ ክሊር የሆነ ፕሮፌሽናል እንግሊሽ ላንጉጅ እንዲጠቀም አስገብቻለሁ። ቀጥሎ ሁል ጊዜ አንድ ፔጀር የሆነ ሲቪ እንዲያዘጋጅልኝ ክሮኖሎጂካሊ ደግሞ ከቅርብ ጊዜ ወደኋላ እንዲሄድ የሚገልጽ ነው። ፕሮፌሽናል ሰመሪ እንዲያስገባበት እንዲሁ ይገልጻል። ሌላው ቡሌት ፖይንቶችን እንዲያዘጋጅ ተጨማሪም ሌሎች ዲቴሎችን አስገብቼበታለሁ። አናሊሲስም እንዲሁ ለምሳሌ ስኮር ማቺንግ ከጆብ አፕሊኬሽኑ ከጆብ ዲስክሪፕሽኑ ከኔ ጋር ምን ያህል ፊት ያደርጋል የሚል አናሊሲስም እንዲሰራልኝ አናሊሲስ ብዬ ስጠይቀው ያንን እንዲሰራልኝ የሚገልጽ ፕሮምፕት አስገብቼበታለሁ። አጠቃላይ ይህን ይመስላል ኢንስትራክሽኑ። በዚህ መሰረት ሴቭ እንለዋለን ማለት ነው። ስለዚህ ይሄ ኢንስትራክሽን ሁል ጊዜ ከፕሮጀክቱ ሜሞሪ ውስጥ ተቀምጦ እኔ ነገሮችን ደጋግሜ እንዳልሰራ ያግዘኛል ማለት ነው። በዚህ መሰረት እንቀጥላለን። የሚቀጥለው ስራ አስፈላጊ የሆኑ ፋይሎችን አፕሎድ ማድረግ ነው። ይህም ፋይል የሚለው ስር ነው ያለው። ቅድም እንደተነጋገርነው ከፋይሎች ውስጥ እንደ ማስተር ሲቪ ያሉትን አፕሎድ እናደርጋለን ማለት ነው። ስለዚህ አሁን እዚህ ጋር ማስተር ሬዚሜ የብስራት አለሙ የተባለ ሃይፖቴቲካል ሰው እዚህ ጋር አስገብቻለሁ። ቅድም ያሳያችሁን ሲቪ ማለት ነው። ሬዚሜ ማለት ሲቪ ነው። እዚህ ጋር እሱን አፕሎድ አድርጌያለሁ። ከዛ በመቀጠል ፕሮምፕቶችን ማስገባት ነው የሚጠበቅብኝ ማለት ነው። እስቲ እንጀምር። አሁን ጆብ ዲስክሪፕሽኑን እዚህ ጋር አፕሎድ አደርጋለሁ። ፕላስ ሳይኗን ተጠቅሜ ጆብ ዲስክሪፕሽን ከዚህ ጋር የማርኬቲንግ ቅድም ያሳየኋችንን ጆብ ዲስክሪፕሽን አፕሎድ አደርጋለሁ። ከዛ የሚከተለውን ፕሮምፕት አስገባበታለሁ። ናው እንደምታዩት I uploaded a job I want to apply for. ፕሮምፕቱ ምን ይላል? compare it with my master CV in this project. then በዛ መሰረት ከአናሊሲስ ስራልኝ ምን ያህል ፊት ያደርጋል የሚለውን ከዛ ደግሞ ጋፖቹን አናላይዝ አድርግልኝ የሚለው ነው። ይሄ እንግዲህ ፕሪ አሰስመንት ነው። ምን ያህል ከስራው ጋር ፊት አደርጋለሁ የሚለውን ይሰጠኛል ማለት ነው። ያው እንደምታዩት እንግዲህ ማች አናሊሲሱን ሰርቷል። እንደሚታየው 8.5 ከ10 ሰጥቶታል። ስትሮንግ ፊት ነው የሚል ሀሳብ ነው ያለው። ኪወርዶቹ መጠቀም ያለብን እንደምታዩት ሶሻል ሚዲያ ኮንቴንት ክሪኤሽን፣ ፌስቡክ፣ ኢንስታግራም፣ ቲክቶክ፣ ቴሌግራም ከሪስፖንሲቢሊቲው አንጻር ሰጥቶኛል። እንግዲህ ይሄ ምን ያህል ከአፕሊኬሽን ትራኪንግ ሲስተሞች ሊያዩት የሚችሉ ኪወርዶች ናቸው። ስለዚህ በዚህ መሰረት እነዚህን ኪወርዶች ካስገባሁኝ ሞር ቴለር ይሆንልኛል። ሌሎች ኦነስት አሰስመንት ደግሞ ጋፑ ምን ይላል? ዲግሪ ኢን ማኔጅመንት የሚለው ከዛ እነዚህ አይተሞች አሉ ከኔ ጋር ትንሽ ጋፕ ሊፈጥሩ የሚችሉ ነገሮች። እሱንም እንዴት አድርጌ ፕራክቲካል አድቫይስ ጨምሮ አስገብቶልኛል። ይህንን እንግዲህ ሲቪያችንን ቴለር ለማድረግ ደግሞ የሚቀጥለውን ፕሮምፕት እንጠቀማለሁ። እንደምታዩት ቴለር አድርግልኝ እና አንድ ፔጀር ወይም በአንድ ፔጅ ፎርማት ቴለር አድርግልኝ የሚል ነው። ሞስት ሪሌቫንት ኤክስፒሪየንሶችን እንደገና ሁሉንም ነገር ራይት እንዲያደርግልኝ የጠቀስኩበት ነው። በዚህ መሰረት ይህንን ቴለር አድርጎ በወርድ ይሰጠኛል ማለት ነው። እንግዲህ ሲቪያችንን ቴለር አድርጎ ጨርሷል። እንደምታዩት እዚህ ጋር በቀኝ በኩል የምታዩት ሲቪ በወርድ ፎርማት ነው እንዳለ ሁሉ ነገር ተስተካክሏል። ፕሮፌሽናል ሰመሪ አስገብቶልኛል። ኤክስፒሪየንስ በምፈልገው መልኩ ኪሬት አድርጎ አስገብቷል።
ከጆብ ዲስክሪፕሽኑ አንጻር ይሄ የኤጁኬሽንም ወደ መጨረሻ አስገብቷል። ባዘዝኩት መሰረት መጀመሪያ ኤክስፒሪየንስ ክሮኖሎጂካል ኦርደር ተጠቅሞ ነው ያስቀመጠው። በዚህ መልኩ ሲቪያችንን አፕዴት ማድረግ እንችላለን። የቀረውን በጋፕ አናሊሲሱ መሰረት እዚህ ጋር ኤዲት ማድረግ ነው ማለት ነው የሚጠበቅብኝ። የሚቀጥለው ስቴፕ ከቨር ሌተር ክሬት ለማድረግ ነው። እሱን ደግሞ በዚህ ፕሮምፕት ክሬት ማድረግ እንችላለን። ይህም ፕሮምፕት ማክሲመም ወርድ 220 ወርዶች በመጠቀም እንደገና ከጆብ ዲስክሪፕሽኑ የተወሰኑ ሪፈረንስ በመጠቀም አፕዴት እንዲያደርግልኝ ነው። ይህን ከቨር ሌተር ጀነሬት እናድርግ። አሁን ከቨር ሌተራችን ደርሷል። እንደምታዩት ለብስራት አለሙ ሃይሪንግ ማኔጀር ሀበሻ ፉድስ ሼር ካምፓኒ ይላል። እስከ 200 ወርድ የሚጠጋ ከቨር ሌተር በአጭር ደቂቃ። በዚህ መሰረት በጣም ቴለርድ የሆነ እንደምታዩት የፌስቡክ፣ ኢንስታግራም፣ ቲክቶክ፣ ቴሌግራም እጠቀማለሁ የሚል መሳሰሉትን ከጆብ ዲስክሪፕሽኑ አንጻር እና ከራሱ ሬዚሙ አንጻር አድርጎ ክሬት አድርጎልናል። በዚህ መሰረት እንግዲህ የከቨር ሌተራችንን ፕሮዲስ ማድረግ እንችላለን ማለት ነው። እንግዲህ የክላውድ ኤአይ ፕሮጀክትስ ፊቸር ቤኔፊቱ የሚመጣው ነገሮችን ደጋግመን በሰራን ቁጥር ነው። ስለዚህ ለምሳሌ አዲስ ደግሞ በስርዓት አዲስ የሆነ ጆብ አፕሊኬሽን አፕላይ ለማድረግ ቢፈልግ ለምሳሌ ሌትስ እዚህ ጋር አዲስ የጆብ ዲስክሪፕሽን ቢኖረው ሌትስ አሁን ለምሳሌ የማርኬት ሪሰርች አሲስታንት ሪሞት ፖዚሽን አለ እዚህ ጋር። እሱን ለምሳሌ አፕሎድ ያደርጋል ጆብ ዲስክሪፕሽኑን። ከዛ የቀደመውን መጀመሪያ ምን ያህል ፊት ያደርጋል የሚለውን አሳስመንት ፕሮምፕቱን ያችን ፕሮምፕት ፔስት ማድረግ ነው። ይህም ፊትነስ ጆብ ፊትነስ አናሊሲስ ይሰራለታል። ስለዚህ ይህን በኢንተር በሚያደርግበት ጊዜ የጆብ አናሊሲስ ፊትነስ ሪዛልት ይመጣል። ይህ እንደምታዩት ከቅድሙ 7 ሪዛልት ሰጥቶታል። ለምን 7 እንደሰጠው ደግሞ ምክንያቱን ይዘረዝራል ማለት ነው። የዲግሪ ሁኔታ የመሳሰሉትን ፐርፌክት ፊት እንዳልሆነ ይነግረዋል ማለት ነው። ከዚህ እንግዲህ በጣም ኮንፊደንት ከሆነ አፕላይ ያደርጋል፣ ካልሆነ ይተወዋል ማለት ነው። በዚህ መሰረት ነገሮችን መቀጠል ይችላል። እና እንግዲህ እስካሁን የጆብ አፕሊኬሽንን እስከ እንዴት እንደምናደርግ አይተናል። ከሲቪ አፕዴት እስከ ማድረግ እና ከቨር ሌተር አጻጻፍ አይተናል። አሁን በሚቀጥለው ደግሞ ምናልባት ለኢንተርቪው ከተጠራን ለኢንተርቪው ፕሪፓሬሽን እንዴት እንደምናደርግ እናያለን። ይህን ለማድረግ እዚህ ጋር ወደ ፕሮጀክት በአዲስ ምክንያቱም ከጊዜ በኋላ ስለሆነ ኢንተርቪው የምንጠራው አዲስ ትሪድ እንከፍታለን። ወደ ፕሮጀክት እንመለስና ፕሮጀክት ከዛ እንደገና የማይ ጆብ አፕሊኬሽን አሲስታንት የሚለውን ክሊክ አድርገን አዲስ ፊልድ እንፈጥራለን ማለት ነው። እዛው የፕሮጀክት ፎልደራችን ውስጥ ሄደን አዲስ ቻት እንፈጥራለን። ከዛ በኋላ ጆብ ዲስክሪፕሽናችን እንደገና ለማስታወስ አፕሎድ እናደርጋለን። የብስራት ጆብ ዲስክሪፕሽን ለምሳሌ ኢንተርቪው የተጠራው ለማርኬቲንግ ኦፊሰር ቢሆን እሱን አፕሎድ እናደርግና የሚከተለውን ፕሮምፕት እናስገባለን። ፕሮምፕቱ የሚለው 8 ሳምፕል ኩዌሽኖችን ኢንተርቪው ኩዌሽኖችን እንዲያዘጋጅልኝ ነው። ሌላው መልስም ደግሞ እንዲሰጠኝ ስታር ሜትድ በሚባል ይሄ የታወቀ የጆብ ኢንተርቪው ሜትድ ነው። የሁኔታው እና የተሰጠን ታስክ ምን አክሽን ወሰድን፣ ከዛ ምን አይነት ሪዛልት አስገኘን የሚለውን በዛ ፍሬምወርክ መሰረት መልስ እንድንመልስ ነው። በዚህ መልኩ እንዲሰጠኝ እጠይቀዋለሁ ማለት ነው። እንደምታዩት 8 ጥያቄዎችን ጀነሬት አድርጎልኛል። ስትሬት ፎርዋርድ ኩዌሽን ከ1 እስከ 5፣ ሃርደስት ኩዌሽን ከ6 እስከ 8 ያሉት ሃርደስት ኩዌሽኖች ናቸው። መልሱም አዘጋጅቶልናል ማለት ነው። ለምሳሌ 6ኛውን ብናየው ቴል ሚ አባውት ታይም ዩ ራን ኤ ካምፔን ኦር ግሪው አን ኦዲየንስ ይላል። ዋት ኢዝ ዩር ስትራቴጂ ኤንድ ዋት ሪዛልትስ ዩ ዲድ ዩ ሲ ይላል። እንደምታዩት ሲቹዌሽኑን ተናግሯል፣ ታስኩን ተናግሯል፣ አክሽን
ሪዛልት። ሶ በዚህ መሰረት ኢንተርቪው ፕሪፓሬሽናችንን ማካሄድ እንችላለን ማለት ነው። እንግዲህ ዛሬ እንዴት አድርገን የስራ ማመልከቻዎቻችንን ፕሮጀክትስ ክላውድ ፕሮጀክትስ በመጠቀም እንዴት አድርገን በፍጥነትና በጥራት አፕላይ ማድረግ እንደምንችል አይተናል። ይሄም ከቨር ሌተርን አፕዴት ከማድረግ ሲቪን ቴለር ከማድረግ ጀምሮ እስከ ኢንተርቪው ፕሪፓሬሽን ድረስ ይሆናል። ከዚህ ቀጥሎ ያለው ፎሎ አፕ ኢሜይል መጻፍ የመሳሰሉትን በተመሳሳይ ሁኔታ ማካሄድ እንችላለን። እንግዲህ ኤአይ የሚጠቅመን ሪዩዜብል የሆኑ ተደጋጋሚ ነገሮችን ስንሰራ እነዛን አውቶሜት ለማድረግ ነው። በዚህ ፕሮግራም ያንን አይተናል። እናመሰግናለን።